ነገርኩህ እኮ 360 ቀን እሰጥሃለሁ ይዛት መጣ ካመጣህ ግን ያው አሁን እኔ አመት ሙሉ ቁጭ ብዬ ከጠበቅኩ ከባድ ነው ግን እጠብቅሃለሁ የዛሬ አመት እጠይቅሃለሁ አሁን ሚታ ግን አስማ ቢቆይ የማን ነው የመጽሐፍ እባክህ ቅድም ሚታ ገዝም ብላልና ይሄ መጽሐፍ የማን ነው ከመክፈቴ ከማሳየት በፊት ማስረጃ ሚቆይ ቤተክርስቲያኒቱ ሀዲድ የሳተች ባቡር ሆናለች። አትሞክሩት ወንድሞች ናቶች፣ ተሞክራችሁት ግን እኔ ጋር ነው ሌላ ጴንጤ ጋር አትሂዱ። ጌታ ኢየሱስ ክርስቶስ ላይ ተፉበት ነበር። ጌታ ኢየሱስ ክርስቶስን ይገርፉት ነበር። ጌታ ኢየሱስ ክርስቶስን ያንገላቱት ነበር። ጌታ ኢየሱስ ክርስቶስ ላይ በሐሰት ይመሰክሩበት ነበር። ጌታ ኢየሱስ ክርስቶስ ላይ በሐሰት ይከሱት ነበር። ልክ እንደዚህ ነው እናንተም እያደረጋችሁ ያላችሁት በሐሰት እርሱ ክርስቶስ በመሰረታት ራስ በሆነላት ቤተክርስቲያን ላይ የሐሰት ክስ እያቀረባችሁ ያላችሁት እንጂ እንኳን ድንግል ማርያም አይደለችም የራስ ምታት መድኃኒትም ከራስ ምታት ህመም ያድናል በነገራችን ላይ። ስለዚህ አምላክ ነው እያልከኝ እንደማትሄድ ተስፋ አድርጋለሁ። ውሸት የኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆናት ውሸት ነው። ሄኖክ ኃይሌ ይባላል፣ ዲያቆን ሄኖክ ኃይሌ ይባላል። ባልታጠበ አፉ ወጥቶ እንደ ጠገባያ ሲያነፋ ነበር። አፈራርሳ ትሰራለች አይደል? አትችልም። ቅዱስ ሚካኤል ራሱ መልአኩም አይችልም። ሚኪ ይመታል። እሺ ሚኪ ምርጥ ወንድማችን ነው። በጣም ኦርቶዶክስ አንደኛ የሆነ ልጅ ነው እና በጣም እየመለሰልን ነበር፣ እየሰማሁ ነበር። እውነትሽን ነው። በጣም የመለሰ ነው። እግዚአብሔር ይመስገን። ዋና መመለሱ ነው። እሺ ሚካይ ይሄ መጽሐፍ ማን ነው? ለምሳሌ ሜይ ቢ እንትን ኤርሚያስ አትሞት እንዳይሆን ብዬ ነው። ገባ ብዙ ጊዜ ኤርሚያስ በጣም ያሳትማል ገድላት ድርሳናት ስለምትሉ እኮ ታሳዝነኝ። እኔ የጠየቅኩህን ጥያቄ ሳትመልስልኝ አንተ አሁን እስካሁን ድረስ አላመጣህም። ይኸው አምጥቻለሁ እኮ ከኢየሱስ ውጪ ሌላ አዳኝ አለ ብላ ያለችበት የመጽሐፍ ቅዱስም የስብከትም ይሁን የትኛውም የቤተክርስቲያን አባት ያስተማረበትን ማስረጃ ስጠኝ ነው ያልኩህ። ይሄውና ይሄው በመጀመሪያ ደረጃ እየሰጠው ነው። አይ ሚኮ እየሰጠው ነው። ቆይ ይሄ መጽሐፍ ታውቃለህ? በመጀመሪያ ደረጃ አይደለም አዳምጠኝ። በመጀመሪያ ደረጃ አንድ ነገር እንተማመን። አይ ኦርቶዶክሳዊት አንዲ ሮዝ የሚለውን አስገባቸው። በነገራችን ላይ ካህን ናቸው፣ የቤተክርስቲያናችን ካህን ናቸው። አረ አንዲ ሮዝ ስለዚህ ካህን ይፈለግል እንዴ? ይኸው እዚህ ጋር እዚህም ካህንም እዚህም አለ ካህን። እግዚአብሔር ይመስገን። እሺ ጎ ሄድ ፕሊዝ። እሺ አይ በእኔ አጠገብ ያው መቼም ሪስፔክትፉል ሆኜ የምታወራን ከሆነ ነው ማውራ። ኖ አይ ብዙ አንግባባም። ሚኮ እየሰማ የሚፈለገው ካህን እኮ ነው እኮ ያልኩ። የሚፈለገው ካህን ነው። ካህን ከመጡማ እኮ ጥሩ ነው። በቃ ማለት እዚህም ኤርሚያ ስላለ ሰው ካህን ለካህን በደንብ አድርጎ ጥሩ ውይይት ይኖረናል ነው። ገባህ አይደል ሚኪ? ቴንክ ሶ ማች። ስለዚህ በዛ መልኩ አንድ ነው ከሚሉት አባታችን ጋር ማውራት የምትፈልገውን ወደ በኋላ ላይ ታወራለህ። እኔ ጋር ብዙም እንትን ስላይለ እኔም እሰማቸዋለሁ እዚሁ። ግን ያው ኤርሚም ያወራቸዋል ብዬ አስባለሁ። ግን አንተ አሁን የምትመልስልኝ እስካሁን ድረስ የምንግባባው አንድ ነገር እንግባባ። እኔ እናንተ እሺ ይኸውልህ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከጌታ ከኢየሱስ ክርስቶስ ውጪ ሌላ አዳኝ አለ ብላ ያስተማረችበት መጻሕፍትም ስብከትም የለም። ይሄ በደንብ ልንግባባ ይገባል። ነገር ግን ገድላቶችን ድርሳኖችን ሳያቸው አይ ሌላ አዳኝ እንዳላት ያጠቁምኛል ብለህ ከሆነ ግን በሱ ደረጃ መነጋገር ትችላለህ። ማብራሪያ ከፈለክ ምላሽ ከፈለክ። ከዛ ውጪ ግን የኦርቶዶክሳዊት ተዋሕዶ ቤተክርስቲያን ማለት ነው ቤተክርስቲያን ከክርስቶስ ውጪ ሌላ አዳኝ አለኝ ብላ ያስተማረችበትን አንድ ቅንጣት ታክል ነገር ይዘህ ልትመጣ ብጣሽ ወረቀት ይዘህ ልትመጣ እንደማትችል ግን በዚህ አጋጣሚ መተማመን ያስፈልጋል። ይሄ የውሸት ክስ ነው። ለምን እንደዚህ ያለች? ይሄን ለምን እንደዚህ ብላ ጻፈች? በገድላቷ ላይ ይሄ ነገር አለ ብለህ ልትገት ትችላለህ። ጎበዝ አምጣ እኮ ነው የሚባለው። ምን አልከኝ? አምጣ ቤካዬ። ይሄው እኮ እያመጣ አምጥቻለሁ እኮ አንድ አረ ቆይ ሚኮዬ እባክህ ሚኮዬ 360 ቀን እሰጥሃለሁ። በ360 ቀናቶች ውስጥ ይዛት መጣም። በነገራችን እግዚአብሔር ምስክሬ ነው የምነግርህ። እኔ 330 ሰከንድ ብቻ ይበቃኛል እኮ ሚኮዬ 330 ሰከንድ ችግር የለውም።
ነገርኩህ እኮ 360 ቀን እሰጥሃለሁ ይዛት መጣ። ካመጣህ ግን ይኸው አሁንም እኔ አመት ሙሉ ቁጭ ብዬ ከጠበቅኩ ከባድ ነው፣ ግን እጠብቅሃለሁ። የዛሬ አመትም እጠይቅሃለሁ። ይሄን አሁን ሚታ ግን አስማ ሚኮዬ በቃ እኮ ጠየቀኝ እኮ ሚኮዬ ቴንክስ አምጣ ብላስ እኔ ብዙ አመጣለሁ እኮ አልኩህ። አምጣ ብለህ ስላልከኝ አንዱ ላምጣ 1 2 3 ያር መቅጠር ቻለው። ኦርቶዶክስ ተዋሕዶ ቤተ እምነት ውስጥ ከክርስቶስ ኢየሱስ ውጭ ሌላ አዳኞች ወይ ደግሞ ሌላ የመዳኛ ምንድን ነው የኃጢአት መድኃኒት የሚገኝባቸው ገባ ዊችስ ኪዳን የተገባላቸው በጣም ብዙ ነፎች ስላሉ ከነዛ መካከል አሁን አሳያለሁ። ለምሳሌ የማርያምን አንስቼ ነበረ። የማርያምን ሳነሳለህ ሳሳየ ኖ ብለህ እሱን ላለማመን ሞከርክ። አሳይቻለሁ። በፍጹም ልባችሁ መኑባት ለእናንተ ለኃጥአን መድኃኒታችሁ ናት ብሎ ማለት ምን ማለት ነው? ኃጢአተኞች መድኃኒታቸውን ማርያም በኩል ማግኘት ከቻለው ውጭስ ድነዋሉ ማለት ነው። ሁለተኛ ማስረጃ ደግሞ ላሳይ። ይሄን መጽሐፍ ያሳተመው ኤርሚያ ነው ወይንስ የኦርቶዶክስ ቤተክርስቲያን መዝገበ ጸሎት ነው ብለን የምታምነው? አይታወቅም። ኤርሚያስ ያሳትማል ስለሚባልም ነው ብዙ ጊዜ ስላላችሁ። ሚኮዬ የማን ነው መልስልኝና ከዛ ሊድ ሚኮ የማን ነው የመጽሐፍ? እባክህን ቅድም ሚት አድርገህ ዝም ብላል እና ይሄ መጽሐፍ የማን ነው? ከመክፈቴ ከማሳየት የፊት ማስረጃ ሚኮዬ ሚኪ ታምረ ማርያምን አሳይቼ ነበረ። እንደዚህ ይላል እንግዲህ። ሌላኛው ይሄኛው ላሳየ እንትኑ ይሄው ባለ 54 ነው እኔ ጋር ያለው። እሺ የሚያየው ችግር የለም። ባለ 54 መዝገበ ጸሎት ልክ ነህ። እንደዚህ ያለ ዓለምን ሁሉ ለማዳን ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነው እኛም በመስቀሉ እንድናለን ድንናለም ይላል። ይኸው ሚኮዬ ማስረጃ 2 በዕፀ መስቀሉ የዘላለም ሕይወት ወይም ደግሞ ሰዎች ከዘላለም ሞት እንደሚድኑ የነፍሳቸውን መድኃኒት እንደሚያገኙ በቀጥታ ይናገራል። የነፍሳችን መዳኛ ነው። ያውም አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነው እኛ በመስቀሉ እንድናለን ድንናለም ይላል። እሺ ሚኮዬ ሌላም ላሳይ ይችላለሁ። ከገድለ ክርስቶስ ሳምናም ላሳይ ይችላለሁ። በጣም ከገድለ ዘርዓ ብሩክን ማሳየት ይችላለሁ። ኤርሚያ ስላለ ለኤርሚ ነው የምንሰጠው። ኤርሚ ከቀሲስ ጋር አውራ። እሺ ሰላም ላንተ ይሁን ወንድምነት። ሚኪሻይ ሰላም ብያለሁ። ሁላችሁንም ኦርቶዶክሳውያንም ወንጌላውያንም ሰላም ብያለሁ። እግዚአብሔር ይባረክ። ኦኬ ስተነጋገሩ የነበሩትን እየሰማው ነበረ። እሺ አቅርበው ማነው አስገባው። ከታች አንድ ቁጥር እየጻፈ ነው። አንዱ እንደ አቢሲኒያ ነው ማነው? እሺ ቀሲስም አሉ። ኤንዲ ቄስ ናቸው መሰለኝ። ያ ኦኬ ሚኪ
የተናገረበት ላይ ትንሽ ሀሳብ ልስጥና እዛ እንቀጥላለን ማለት ነው። ሚኪሻ አይ ቲንክ 365 ቀን እሰጥሃለሁ ብሎ አለ። ቤካ ደግሞ 330 ነው 65 ደቂቃ ነው ፈልገዋል። ማነው ሰከንድ ፈልገዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጌታ ቤተክርስቲያን ናት ወይ ብሎ የሚለው ነገር እሱ በኋላ ላይ እንሄድበታለን። ግን ሌላ መድኃኒት አለ ብላ ትሰብካለች የኢትዮጵያ ኦርቶዶክስ ከጌታችን ከኢየሱስ ክርስቶስ ውጭ ሌላ ዳይ ሌላ መድኃኒት ሌላ ቤዛ አለ ብላ ትሰብካለች ወይ? አዎ ትሰብካለች። ትሰብካለች ብቻ ሳይሆን ለብዙ ሺህ ዓመታት ህዝብን አስክዳለች በዚህ ጉዳይ። በጣም መቃብር ከኢየሱስ ክርስቶስ እኩል ያድናል እኮ ብላ ምትል ቤተክርስቲያን ነች። ቤተክርስቲያን ናት፣ የጌታ ቤተክርስቲያን ነች። ግን በአምላኳ ላይ ያመፀች ቤተክርስቲያን ናት። ይህን የጌታ ቤተክርስቲያን ናት፣ ምንም ጥርጥር የለውም። ቤካን ወንድምነት ከዘይቱም ስናገር ሰምታል። የጌታ ቤተክርስቲያን ናት። ለዚህ መሰረቱ ላይ መሄድ በጣም ጥሩ ነው። ግን ባቡሩን ሀዲዱን የሳተ ባቡር አምላኳና ፈጣሪዋና ፍጡር የተቀላቀለባት ጌታና ባሪያ ያለየበት አባቶች ያስቀመጡትን ድንበር ያፈረሰች፣ አባቶች ማለት ብሉያትና አዲስ ኪዳን ላይ የተጻፈውን ድንበር ያፈረሰች በጌታዋ ላይ ያመፀች ቤተክርስቲያን ናት። ግን የጌታ ቤተክርስቲያን ናት። ልክ በቀደሙት አብያተ ክርስቲያናት ዘመን ንስሐ እንዲገቡ እግዚአብሔር የሚያዛት አይነት፣ ግን እሷ ግን ለንስሐ እምቢ አለች። በአመፅ የቀጠለች ቤተክርስቲያኖች ብዬ ሆን ይህን እላለሁ። በዚህ ላይ ሊወያየኝ የሚችል ሰው ካለ መረጃ፣ እኔ በመረጃ ነው የማምነው። ከፈለገም ዲቤት ሊያደርገኝ የሚችለውም ስም ካለ ዲቤት አደርጋለሁ። የጌታ ቤተክርስቲያን ናት። አዎ፣ ግን በአምላኳ ላይ ያመፀች፣ በአምላኳ ድምፅ ላይ ያመፀች፣ በአምላኳ ላይ ሌሎችን የደራረበች፣ በባሏ ላይ ሌላን ውሽማ የደራረበች ሴትን ትመስላለች የኢትዮጵያ ኦርቶዶክስ ቤተክርስቲያን። እስራኤል ልክ እንደተባለችው ማለት ነው። ብዙ አማልክቶች ስላሏት በነቢያት ቃል እስራኤል እንደዛ ነው ያላት። ሚስት ባሏ እንደምታታልል አታለላችሁኝ አላቸው እግዚአብሔር በነቢያት ቃል እስራኤልን። እና በባሏ ላይ ሌላን ወንዶችን የደራረበችና የወሸመች እንደነበረች እስራኤል እንደተነገራት፣ ይሄም ማለት ትልቁን የእስራኤልን አምላክ እግዚአብሔርን ትታ ከሌሎች የአሕዛብ አማልክትና ከተራሮች፣ ከወንዞች፣ ከድንጋዮች ጋራ ከግንድ ጋራ ሁሉ አምልኮ የፈጸመችበት ጊዜ ነበር እስራኤል በትንቢተ ኤርምያስ መጽሐፍ ምዕራፍ 2 ላይ ማለት ነው። ግንዱን አንተ አባቴ ነህ፣ ድንጋዩንም አንተ ወለድከኝ ይላሉ፣ ፊታቸውን ሳይሆን ጀርባቸውን ሰጡኝ ብሎ እንዳለ ማለት ነው። ልክ እንደዛው የኢትዮጵያ ኦርቶዶክስ ቤተክርስቲያን በብዙ ከባሏ ውጪ ሌሎች ብዙ ውሽሞችን እንደደራረበች ሴት ከባሏ ከክርስቶስ ውጪ ሌላ ብዙ አዳኞችን፣ ሌላ ብዙ ቤዛዎችን፣ ሌላ ብዙ ተስፋዎችን የደራረበች ቤተክርስቲያን የሆነ ቀጥታ ነገር ለምናገረው ነገር ሁሉ ኃላፊነት ወስጄ ለምናገረው ነገር ሁሉ በነጥብ ነው የማስቀምጠው። መጽሐፍቶችን እየከፈትኩ ካሜራ ማለት ነው ይታወቃል። ቤተክርስቲያንነቱ ቤተክርስቲያን ናት፣ ግን ያመፀች ቤተክርስቲያን። የሰራዊት ጌታ እግዚአብሔር ግን ይመልሳታል ብዬ አምናለሁ፣ ጸልያለሁ። እና የታናናሾችን ድምፅ የማይንቅ ጌታ ይሰማል። እና ይሄን ነው ብዬ የምለው። እንዴ በጣም ብዙ መድኃኒት ብቻ ሳይሆን መድኃኒቶች ነው ያሏት ለዘላለም ሕይወት። አሁን እንኳን ያሳየኸው መስቀል የነፍሳችን መዳኛ እኮ ነው ብሎ የሚለው ነፍስን ካዳነ ታዲያ ዕፀ መስቀሉ እኮ ነው የሚያወራው። ዕፀ መስቀል የእንጨቱ መስቀል ማለት ነው። የነፍሳችን መዳኛ ነው ከታለ ክርስቶስስ የነፍሳችን አዳኝ አይደል እንዴ? እንጨቱም የነፍሳችን አዳኝ ነው። ሌላም አሳያለሁ። ማርያምም የነፍሳችን አዳኝ ናት። መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእም ቀዲሙ እያለች ከበሮ ስትቀጠቀጥ ብታሩ ቤተክርስቲያናቸው አይደለች እንዴ? ምን ማለት ነው? ምን ማለት ነው ካሉ እሺ አንዲ ከዚህ በፊት ብዙ ከኔ ጋር አይስማሙም ነበር፣ እናውቃቸዋለን። ካህን መሆናቸው አንዳንዴ ይሳደቡ ነበር፣ አንዳንዴ ምን ይሉ ነበር። አልተግባባንም ነበር እንጂ እኔ ጋር ዳኒ ጋር ይመጡ ነበር።
ከፈለጉ ቀሲስ ማውራት ይችላሉ። እሺ ታብና ኮፕሊንግ ሼር አድርጉት። ሁላችሁንም ሰላም ብያለሁ። እንቀጥል። ወጡ ማለት ነው ቀሲሱ። አየህ በጣም ተሳዳቢ ነው። አይ ተሳዳቢ ሰው ነበሩ። እኔም ዳንዬም እናውቃቸዋለን። በኋላ ነው ካህን መሆናቸውን ያወቅኩትኝ። እና እንደዚህ አይነት እኔ ጌታ እግዚአብሔር ምስክር ብዙ ኦርቶዶክሳውያን ካህናት አሉ ማውቃቸው አባቶች፣ ግን ሰው ናቸውና እንግዲህ ተናደው ሊሆን ይችላል። ኤኒዌይ አውቃቸዋለሁ፣ ግን ወጡ። ያው አውቃቸዋለሁ ስል ወጡ። ቀሲስ ይምጡ። እኔ እኮ ቂም አልያዝኩበትም፣ ግን እንደ ቀድሞ ካልሆነ ማውራት እንችላለን። አንዳንዴ ብዙ ነገር ሲፈራረስ እኮ ሰው ሊሳደብም ሊወራወርም ይችላል ድንጋይ። እንደዛ ሊሆን እንደሚችል አስባለሁ። ኤኒዌይ ሚኪሻ አይ ቲንክ ሙላል መሰለኝ። ግን እውነት ለመናገር እዚህ ላላችሁ 730 ሰው ለኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ጸልዩ። በተለይ በጌታ የሆናችሁ ወንድሞች እናቶች በጣም ጸልዩ። ሰላም፣ እንዴት ናችሁ? ደህና መሻችሁ? እንዴት ነህ? ሰላም ናንተ? ማን ልበል ወንድማችን? ሚዩት ናቸው አይደል? ሚዩት ነው የሚያወራው ሰው ማን ነው? ስንታየው ነው መሰለኝ ሚዩት ሆኖ ነው የሚያወራው። አይ ቲንክ ታብታብና ኮፕሊንክ አድርጎ ማህበረ ቅዱሳን ተባረኩ። እሺ ትዕግስት ኤርሚያ ነው ጥያቄ ካለች ትችላለች፣ ችግር የለውም። በተለይ ሙግት ማትችሉ ኦርቶዶክሳውያን መጠየቅ ትችላላችሁ፣ ምንም ችግር የለውም። እኛ በቅንነት እናንተ እንድድኑ ስለምንፈልግ ጥያቄያችሁንም ተቀብለን እንመልስላችኋለን። የግድ ክርክር ብቻ ሙግት ብቻ ትምህርታችሁ ማለት ነው ኦርቶዶክስ በስተት መንገድ ነው የምትጓዝ ነው የምትሉት እናንተ። አልገባኝም ጥያቄው ራሱ የምታወሩት ነገር። 100% ልክ ነሽ አንቺ፣ አግኝተሽናል ሀሳባችንን። እሺ አይ ስህተቷ የት ላይ ነው ትንሽ ለመረዳት ያለው። ይቅርታ እንግዲህ ቴንክ ዩ። ስህተቷ አንደኛ አምላኳና መድኃኒቷ የሆነ ኢየሱስ ክርስቶስ አዳኝ መሆኗን እያወቀች በሱ ላይ ሌላ አዳኝ ደርባለች። መድኃኒቷና አዳኟ የሆነ ክርስቶስ ቤዛዋ እንደሆነ እያወቀች ሌላ ብዙ ቤዛዎች ሰብስባለች። ለምን ቤዛዎች ያልኩት ለምንድን ነው? መቃብር ቤዛዋ ነው፣ መስቀል ቤዛዋ ነው፣ ፍጡር ቤዛዋ ነው፣ ክርስቶስ ቤዛዋ ነው። ለምሳሌ ተልቁ ላይ አርገኛ እንደምናት እንደሱ አርገኛለ ከከላይ ቴንክ ይቅርታ ወገኖች። አይ ቤዛ ያለው እኮ ኢየሱስ ክርስቶስ ስለተሰቀለበት ነው እንጂ ራሱ ቤዛ ነው ለማለት አይደለም። መስቀልን የተሰቀለበት ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የተሰቀለበት መስቀል ደግሞ እኛ ማክበር ነው። ምክንያቱም በመስቀል ነው የዳን ነው እኮ። የተሰቀለበት እኮ መስቀል ዕፀ መስቀል ነው አይደል? እንደማንኛውም መስቀል አይደለም። እናንተ የተረዳችሁበት መንገደኛ እኛ የምንረዳበት ሊለያይ ይችላል ነው እንጂ ከኢየሱስ ክርስቶስ ውጭ የምትሰብክ ኦርቶዶክስ የለችም፣ እኔ እስከማውቀው ድረስ ማለት ነው። በመነጋገር ስለምናምን ቴንክ ዩ። ቤዛዋ ነው ክርስቶስ ማለት ነው። ቤዛዋ ነው። አልሰማም። አሁን እሰማለሁ። ኦይ ሚኪሻ እንኳን ማለት ሰማለም። እሺ ስንት ዋጋ የከፈልኩበት ኔትወርክ እንደሆነ ብታውቁት ደስ ይለኝ ነበር። ኤኒዌይስ ኤርሚ መጀመሪያ አካባቢ ስትናገር የነበረው ነገር
የሰማሁህ ነበረ እና እሺ ይሰማል አለው። ይሰማል። ኔትወርክ ነው እምቢ አለ ማለት ነው። አዎ ኔትወርኬ እምቢ ብሎኛል። ኤኒዌይስ አሁን የመጣው ይመስለኛል። አሁን የመጣው ይመስለኛል። መልካም። ቅድም አንዳንድ ነገሮችን ስትል የሰማው መሰለኝ፣ የተቆራረጠ ቢደርሰኝም ማለት ነው። ግን ካልከው ውስጥ ያው ስለ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የተነጋገርነው ከቤኪ ጋር ያነሳነው ጉዳይ ምንድን ነው? ከኢየሱስ ክርስቶስ ውጪ ሌላ አዳኝ አለ ትላለች ቤተክርስቲያን የሚል ነው። እውነት ለመናገር ኤርሚያ አንተም የፈለግከውን ያክል ጊዜ መውሰድ ትችላለህ። ከየትኛውም የቤተክርስቲያን ትምህርት ከየትኛውም የኦርቶዶክሳዊ ተዋሕዶ ቤተክርስቲያን መጻሕፍቶች ከክርስቶስ ውጪ ሌላ አዳኝ አለ ብላ ቤተክርስቲያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ያስተማረችበት ምንም አይነት መጻሕፍት ትምህርት ይዛችሁ ልትመጡ አትችሉም፣ በመጀመሪያ ደረጃ። ሁለተኛው ነገር አንድ ትችላላችሁ ብዬ የማስበው እኔ አሁን አንዳንድ የማይመስሉ ነገሮችን ሰዎች ቢናገሩ ጀስት ማተር አላደርገውም። አሁን የተናገራችኋቸውን ነገሮች መጥፎ ቃላቶች ሁሉ ጀስት በክርስቶስ ዘንድ ተቀባይነት የለም። ለምሳሌ ጌታ ኢየሱስ ክርስቶስን ይሰድቡት ነበረ። ጌታ ኢየሱስ ክርስቶስ ላይ ይተፉበት ነበር። ጌታ ኢየሱስ ክርስቶስን ይገርፉት ነበር። ጌታ ኢየሱስ ክርስቶስን ያንገላቱት ነበር። ጌታ ኢየሱስ ክርስቶስ ላይ በሐሰት ይመሰክሩበት ነበር። ጌታ ኢየሱስ ክርስቶስ ላይ በሐሰት ይከሱት ነበር። ልክ እንደዚህ ነው እናንተም እያደረጋችሁ ያላችሁት። በሐሰት እርሱ ክርስቶስ በመሰረታት ራስ በሆነላት ቤተክርስቲያን ላይ የሐሰት ክስ እያቀረባችሁ ያላችሁት እንጂ እግዚአብሔር በሚያውቅ እስቲናው እስካሁን ድረስ ኤርሚ የተናገርከው አንድም መጽሐፍ አሁንም ከዘፍጥረት እስከ ራእይ እንደዚሁ ደግሞ የቤተክርስቲያን መጽሐፍቶችን ገልጠህ መቼም ያው መጽሐፍ ቅዱስን እሺ እንተውና የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከገድላት እስከ ድርሳናትን የፈለካቸውን መጽሐፍ አምጥተህ ከክርስቶስ አዳኝነት ውጪ ሌላ አዳኝ አለ ብላ ያለችበት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አንድም ይዛችሁ አትመጡ። ድንግል ማርያም አድናለች። ድንግል ማርያም የቅዱሳን አጽማቸው ድውይ ይፈውሷል፣ ሙት አስነስቷል። እሱን ከገድላት ከድርሳናት ልታመጣ ትችላል። ኃጢአታቸው ይሰረይላቸው ዘንድ ቅዱሳን ያደረጉትን ተጋድሏቸውን ልታመጣ ትችላል። ከዛ ባለፈ ግን ከክርስቶስ ማዳን ከክርስቶስ አዳኝነት ውጭ ሌላ አዳኝ አለ ብላ ያስተማረችበትን ግን አንድም ልታመጣ አትችልም ኤርሚዬ። እና ምናልባት አንዳንድ ነገሮችን ብትናገራችሁ ጀስት አይ ዶንት ኬር አባውት ዛት። ግን እያልኩ ያለሁት ማስረጃ ነው እንፈልገው። ገድል ላይ እንደዚህ ብሎ ድንግል ማርያም መድኃኒትሽ ተብሎ ተጽፏልና ስለዚህ ከክርስቶስ አዳኝ ውጭ ሌላ አዳኝ አላችሁ እያልከኝ ከሆነ የአንተ ትርጉም ነው እንጂ ያላልነውን እንዳልን አርገ ማስቀመጥ አትችልም። ይሄ የአንተ ትርጉም ነው ወይ የበረከት ትርጉም ነው የሚሆነው። አምጣ ከኢየሱስ ክርስቶስ ውጪ ሌላ አዳኝ አለ ብላ ያለችበትን አምጡ ነው እያልን ያለ ነው። ተጋድሏቸውን እግዚአብሔር አምላክ በሰጣቸው ጸጋ ያደረጉትን የሰሩትን የከወኑትን ነገሮች እያነሳህ ግን ይኸው ከክርስቶስ ውጪ ሌላ አዳኝ አላችሁ የምትለን ከሆነ ይሄ ያንተ ትርጉም ነው የሚሆነው እንጂ ያንተ ሐሳብ የናንተ ፍላጎት ነው የሚሆነው እንጂ የቤተ ክርስቲያናችን ትምህርት ሆኖ አይቀርብም ኤርሚ። በእርግጠኝነት ልታመጡ የማትችሉትን ነገር ብዙ ባትደክሙበት ደስ ይለኛል። ግን እንድከም ካላችሁ ግን ያው መድከም ትችላላችሁ። ግን በሌለ ነገር ላይ መድከም ትንሽ ዋጋ ያስከፍላል ብዬ ነው። እሺ ቴንክ ዩ ሚኪ ተባረክ። ስለ ድካም ወደ መጨረሻ ከተናገርከው ልጀምር።
ቢያደክመንም እንደክማለን። የሚያደክመኝ ምንድነው? አሁን እኔ መጽሐፉን ማምጣት ነው የሚያደክመኝ ያድክመኝ። መጽሐፉ ስሬ እጄ ላይ ስላለ ታውቃለህ፣ እኔ ያለ መረጃ እንደማላወራ መጽሐፍቶቹን እየገለጡ ማንበብ እሱም ራሱ አንድ ድካም ስለሆነ ድካም ብለህ ባልከው ላይ በሱ ላይ ይዤው እሱኛውን ቢያደክመኝም ግን አሳያለሁ ለማለት ነው እንጂ በደንብ ነው የተጻፈው፣ በደንብ ነው የተከተበው። ሚኪዬ በጣም ነው የማመሰግነው። እሺ እንጂ አንድም አታመጡም ሳይሆን እኔ 10 እና 12 እቆልልሃለሁ 10 12 ማለት ነው። ኮሜንት አትዝጉ፣ ተዉት። ኮሜንት አትዝጉ፣ ተዉት ወገኖች። የፈለጉትን ይጻፉ፣ የፈለጉትን ይናገሩ ወገኖች። ኮሜንት አትዝጉ፣ ተዋቸው። ህዝብ ነው ማፈን ነው የሚሆነው። እሺ እንግዲህ እንደምታውቀው በክርስቶስ አዳኝ ነው ብላ ስትል ኦርቶዶክስ ምን ማለቷ ነው? ክርስቶስ ጌታችን አዳኝ ስትል ኦርቶዶክስ ምን ማለቷ ነው? ኦኬ ክርስቶስ አዳኝ ነው ስትል ኦርቶዶክስ ምን ማለቷ ነው? ፈጣሪ ነው እያለች ነው። ኦኬ ፈጣሪ ነው እያለች ነው። ሰው በመሆኑ ደግሞ ቤዛ ሆኖልኛል እያለች ነው። መድኃኒት ነው እያለች ነው። የምን የኃጢአተኞች ማለት ነው። የኃጢአተኞች ይሰመርበት። ተስፋዬ ነው እያለች ነው። ዋና ዋናውን ነገሮች ማለት ነው። ፈጣሪ ነው፣ ቤዛ ነው፣ መድኃኒት ነው፣ ህይወቴ ነው። ያው ቤዛ ብሎ የሚለው የሞተልኝ ብሎ የሚለው ማለት ነው። የሞተልኝ እሱ ነው እያለች ነው። ኦኬ ቢያንስ እነዚህን እናይ፣ ሌሎችን ጨምራለሁ። 1 3 ማለት ነው። ኦኬ ከዚህ ውጭ ሌላ የምትለው የለም ወይ ተብሎ ሲባል አለ። ማርያም እሷንም ፈጣሪ ትላታለች። ቤዛዬ ትላታለች። ፈጣሪ ማለት አምላኬ ማለት ነው። መምህራኖቿ ሁሉ ጭምር በየአደባባይ እየወጡ ይሰብኩታል። በግልጽ መጽሐፍቶቿ የሚናገሩት። እሺ መድኃኒቴ ትላታለች። ሶሪ ለኃጢአተኞች ማለት ነው። ይሄ ህይወቴ ትላታለች። ተስፋዬ ትላታለች። ያው ለክርስቶስ የተነገረውን ክርስቶስን ፈጣሪ ብላ እንደምትለው ማርያምን ፈጣሪ ብላ ትላታለች። አምላኬ ማለት ነው። ቤዛዬ ብላ እንደምትለው ክርስቶስን የሞተልኝ ማለቷ ነው። ማርያምንም ቤዛችን የሞተችላቸው ለኃጢአተኞች የሞተችላቸው ትላለች። የሞተችላቸው ክርስቶስን መድኃኒት ብላ እንደምትለው ለኃጢአተኞች ማርያምንም መድኃኒት ናት ብላ ትላለች ለኃጢአተኞች። ክርስቶስን ህይወት ነው ብላ እንዳለች ማርያምንም ህይወቴ ብላ ትላታለች። ክርስቶስን ተስፋዬ ብላ የምትጠራበት ማርያምንም ተስፋዬ ብላ ትላለች። ለምሳሌ ክርስቶስን አስታራቂ ብላ እንደምትለው ማርያምም አስታራቂ ብላ ትላታለች።
ክርስቶስን መሰረት ብላ እንደምትጠራው ማርያምንም መሰረት ብላ ጠራታለች። ለክርስቶስ የተነገረ ለማርያም ያልተነገረ ምንም ነገር የለም። እነዚህም በመረጃ አስደግፍልኝ፣ በጽሁፍ አስደግፍልኝ ብለህ ካልክ መጽሐፈ ሰዓታት ላይ ማነው መጽሐፈ ዚቅ ላይ ይሄ ቃል አለ። መጽሐፈ ሰዓታት መልክዓ ፍልሰታ ላይ አለ። ታምረ ማርያም ላይ አለ። በየቦታው የተጻፈው ድርሳነ ኪዳነ ምሕረት ላይ አለ። ታምረ ማርያም ላይ አለ። በእያንዳንዱ መጽሐፍቶች ላይ አለ። መድኃኒት መሆኑ አለ ኃጢአተኞች። ሕይወት ብሎ የሚለውም ልክ እንደዚሁ፣ ተስፋ ብሎ የሚለውም ልክ እንደዚሁ በቅዳሴ ማርያም ላይ ሁሉ ጭምር ሳይቀር አስታራቂ ብሎ የሚለው ምእመኑ በሙሉ የሚመሰክረው ነው። አስታራቂ ብሎ የሚለው አማላጅ ብሎ የሚለው ማለት ነው። በመረጃነት ላይ ተደገፈ አይደለም እንጂ እያንዳንዱ ምእመን ማርያም ምንህ ናት አማላጅ ነች ብለህ ሳትጠይቀው ማርያም እመቤቴ አማላጅ ነች ነው ብሎ የሚለው። ያለ እሷ እኔ አይገለጥም ነው የሚለው እያንዳንዱ ኦርቶዶክሳዊ። መረጃ ግን አምጣ ብለህ ስትለው አንድም የለም። መሰረት ናት ላይ ይላሉ። መጽሐፍ ቅዱሳዊ መረጃ ግን የላቸውም። ማርያም የሁሉ መሰረት ናት እያሉ እኮ ይሰብኩ የነበሩት እነ ዲያቆን ሕዝቅያስ ሁሉ ጭምር ቪዲዮ አሳይተናል። ኦኬ እንዲህና እንደዚህ ብላ ትላለች። ለክርስቶስ የተባለውን ለማርያም ተነግሯል በሙሉ። ኦኬ ሌላው ቀጥዬ ማሳየው ወደ ግለሰቦች ከመሄድ በፊት ከግለሰብ ያው ማርያምም ግለሰብ ስለሆነች በግል ደረጃ ለክርስቶስ እንደዚህ ተብሏል። ከዚህ በላይ ለማርያም ደግሞ እንደዚህ ተብሏል። ሌላ ደግሞ መስቀል ማለት ነው። ኦኬ ዕፀ መስቀል ዕፀ መስቀሉ ለኦርቶዶክሳውያን የነፍስ መዳኛ ነው። ሌላውን ተወውና የነፍስ መዳኛ ማለት ሰው ነፍሱ የሚድንበት ማለት ነው። በዚህ በነፍስ መዳኛ ውስጥ ግን ቤዛ ነው ብላ ትላለች። መስቀሉ የእንጨቱ መስቀል ቤዛዋ ነው ለኦርቶዶክስ። የእንጨቱ መስቀል ኃይሏ ነው። ኃይሏ የሚቀዳው ከእንጨቱ መስቀል ነው። ቤዛዋ ነው መስቀል የነፍስዋ መዳኛ ነው። እኔ ዋና የማሰምርበት ከነገረ ድህነት ጋር በተገናኘ ስለሆነ የነፍስ መዳኛ ነው። ማርያምንም እንደዚሁ የነፍስ መዳኛ ናት። ይሄ ሁሉ ጭምርና ሌሎችንም ጨምሬ ማለት ነው። እንደውም ቤተክርስቲያኒቱ አስቀድማ እንደ በለዓም ነው የምትራገመው። ማርያምን በተመለከተ የሆነ ሰው ገብቶ ከማንበቡ በፊት አስቀድማ በእርግማን በውግዘት ታስፈራራለች። ለምሳሌ ማርያምን ታምሯን የማያምን በነፍሱም በስጋውም ትንሣኤ አያገኝ ብላ ትላለች። ይሄ እርግማን ለሰው ያልሰገደ ከቆመበት ስፍራ ይጥፋ ብላ እንዳለችው ሁሉ ወይ ደግሞ ታምሯን ለሚንቁ ወልደ እግዚአብሔር ሰው ከመሆን ከማመን የወጡ ናቸው፣ ከምእመናን ጋራም አይቆጠሩም፣ የተረገሙና የተወገዙ የተለዩ ናቸው ትላለች። እንደዚሁም በነፍስም በስጋም ትንሣኤ አያገኝ ትላለች። ማርያም በተመለከተ ይህንን ሚኪ ያው ብያለው፣ መጽሐፍቶችን ይናገራሉ። እሺ ኤርሚ ቆንጆ ነው። የእጅ ጽሑፍህ ያምራል። በነገራችን ላይ ወልጆ እንግዲህ እኔ የጠየኩትን ጥያቄ እውነት ለመናገር ማስረጃ እስቲናው አላቀረብክልኝም። ምክንያቱም ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ጌታ ኢየሱስ ክርስቶስን አዳኝ ትለዋለች፣
ከክርስቶስ ውጪ ሌላ አዳኝ አለኝ ብላ ግን ያስተማረችበት ምንም አይነት ማስረጃ ልታቀርብልኝ አልቻልክም። ማርያም መሰረት ትባላለች በኦርቶዶክስ ቤት ውስጥ፣ ማርያም መድኃኒት ትባላለች፣ ማርያም ብለህ ብዙ የጠቀስካቸው ነገሮችን ስመለከት ማንን ትዝ እንደሚለኝ ታውቃለህ? ሐዋርያው ቅዱስ ጳውሎስ የተናገረውን ነገር ታስታውሰኛለህ። እኔ ክርስቶስን መስያለሁ ያለውን ነገር የዘነጋ ይመስለኛል። ምናልባት ወደ ልታመጣልኝ ባትችልም ያመጣሃቸውን ነገሮች ግን እኛ አምላክ ነች ብለን እንደምንል አድርገህ ለማሳየት የተጠቀምክባቸው ሐሳቦች ይመስሉኛል። ያው አንተ በራስህ መንገድ የራስህን አፈታት ይዘህ እየሄድክበት ስለሆነ ግን እኛ ኦርቶዶክሳውያን የተዋሕዶ ቤተክርስቲያናችን ጌታ ኢየሱስ ክርስቶስ ማን ነው ብለን ስንል እንግዲህ ኢየሱስ ክርስቶስ አዳኝ ነው ብላ ነው ኦርቶዶክሳዊ የተዋሕዶ ቤተክርስቲያን የምታስተምረን። ከባህሪ አባቱ ከአብ የተወለደ ከድንግል ማርያም በስጋ የተወለደ እርሱ ኢየሱስ ክርስቶስ እንደሆነ ከእርሱ ውጪ ሌላ አዳኝ እንደሌለ ቤተክርስቲያናችን ታስተምረናለች። ታዲያ አሁን ኤርሚ የምታቀርብልን ነገር ምንድነው መሰለ? ብታቀርብልኝ ደስ የሚለኝ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አይ ከባህሪ አባቱ ከአብ ከሌላ ሴት የተወለደ ሌላ አምላክ አለኝ ብላ ያለችበትን ማስረጃ ነው ካቀረብክ ልታቀርብ የምትችለው። አይ ሚክሻይ ማርያም ነው ብያልኩትኝ። ማርያም አምላክ ያደረገችበት ክርስቶስ ተነግሯልና ለሌላው መነገር የለበትም። ቃሉን ለክርስቶስ ተጠቅመዋልና ለክርስቶስ ተነግሮበታልና ለሌላው አካል ይህን ቃል መጠቀም አይቻልም ካልክ ግን ከአማርኛ ቋንቋ እና ከመግባቢያችን ጋር እየተጋጨህ የምትሄድባቸው ሰፊ እንትኖች ይኖራሉ፣ መጋጨቶች ይኖራሉ። እሺ ሚኪሻይ ቴንክ ዩ። ስለዚህ ከጌታችን ልጀምር ማለት ነው። ከጌታችን ስጀምር እንግዲህ እኔ መጽሐፍቶችን ይዤ ነው የማወራው። ታውቃላችሁ። ኤርሚ ይሰማል? ኦኬ። ተቋርጦ ነው ወይስ ጨርሰ ነው? ሚት እኮ ስለ ተቋርጦ አይ አልጨረሰ። እኔ እንትን ተቋርጦብኝ ነው ኔትወርክ እና ኤርሚ ብታቀርብልኝ ደስ የሚለኝ እኛ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ሌላ አዳኝ አለ ብላ ኢየሱስ ክርስቶስ አይደለም የተሰቀለው የሆነ ሌላ አካል እንደ ኢየሱስ ክርስቶስ ሌላም አካል ተሰቅሏል። ከዚህ ጋር አድርገ ነው ልታመጣ የሚገባው። አዳኝ ስንል ይሄንን ነው እኛ የምናውቀው፣ አዳኝ ይሄ ነው። ከዚህ ውጪ እንኳን ድንግል ማርያም አይደለችም፣ የራስ ምታት መድኃኒትም ከራስ ምታት ህመም ያድናል በነገራችን ላይ። ስለዚህ አምላክ ነው እያልከኝ እንደማትሄድ ተስፋ አድርጋለሁ። ቃሉ አዳነኝ የሚል ቃል ስለተጠቀምን በዚህ ደረጃ ካመጣኸው ማለት ነው በየትኛውም ሚዛን፣ በየትኛውም መስፈርት፣ በየትኛውም ሁኔታ ልታመጣ የምትችላቸው ምንም ነገር የለም። ጌታ ኢየሱስ ክርስቶስ ሲናገር ግን በእኔ የሚያምን እኔ የማደርገውን ያደርጋል ከዚህም በላይ ያደርጋል ብሎ ጌታ ኢየሱስ ክርስቶስ ተናግሯል። ሊያድኑን ይችላሉ፣ ከደዌ ሊፈውሱን ይችላሉ። ምክንያቱም ያመኑ ስለሆኑ በማን በክርስቶስ ላይ ተደግፈው ሁሉን ነገር ያደርጋሉ፣ ብዙ ነገር ያደርጋሉ። ክርስቶስን የተደገፈ በክርስቶስ ያመነ አሁን የምታመጣቸው ቅዱሳን ጻድቃን፣ ድንግል ማርያም ክርስቶስን የተደገፈችው። ሚክሻ የጨረስክ ወይስ ተቋርጦብህ ነው? ወገኖች ታብ ኮፒ ሊንክ ሼር አድርጉት ፕሊስ።
ሚኪ ተቋርጦብሃል። አይ ቲንክ የጨረስክ አይመስለኝም። ጨርሳ ከሆነ ግን ንገረኝ። ልብ በሉ እዚህ ጋር 1 2 3 4 5 መጽሐፍቶች አሉ። ያለማጋነን ቢያንስ በትንሹ በእነዚህ ላይ 1 7 ጨምራለሁ። እዚህ ለጻፍኩት ነገር ማለት ነው። ደርዘን በደርዘን ያለን ለማለት ነው። 12 ሆነ አይደል ደርዘን የሚባለው። በቃ ሚኪ ወረደኩ። ኔትወርክ ሊሆን ይችላል። ኔትወርኩን ያስወርደው ሊገባ ይችላል። መለስ ይችላል። ያ በዛው የአንቺ ጥያቄ ስለሚገናኝ አሁን ኤርሚያ ከሚያወራው ጋር ኤርሚያ መቀጠል ይችላል። እኔ ግን አስቀድሜ የምጠይቃቸው ኦርቶዶክሳውያንን አትሞክሩት። ቤተክርስቲያኒቱ ሀዲድ የሳተች ባቡር ሆናለች። አትሞክሩት ወንድሞች እናቶቼ። ከሞከራችሁት ግን እኔ ጋኑ ሌላ ጴንጤ ጋር አትሂዱ። እኔ ጋኑ መጽሐፍቶቻችሁ ላይ አይን ሞክራለን። መሞከርም አንድ እንትን ነው ብሎ የሚል ሰው ካለ ይምጣ። ግን በእውቀት ማለት ነው። እንደፈለገ ሞክራለሁ ብሎ የሚል ሰው ካለ ይሞክር። ፈክሮ ሲመጣ አንገት ደፍቶ መውጣት ስለሆነ በመረጃ ማለት ነው። መረጃ ጊዜው የመሰዳደቢያ አይደለም፣ በመረጃ የመናገር ያለ። ህዝቡ መረጃ ነው የሚፈልገው። ህዝቡ እውነት ይፈልጋል። ህዝቡ እውነት ጠምቶታል። ህዝቡ ሐሰትም አንገፍግፎታል። ሐሰትን ተሸክሞ የሚኖርበት ዘመን አብቅቷል። ስለዚህ ሚኪ ከተመልሰ ከመጣና ካልሆነ ሌላ አገልጋይ የሆነ ይሄ ጉዳይ ብሎ የሚል ካለ እንግዲህ ከመሰረት ነው የምንጀምረው። ማርያም ከመቼ ጊዜ ጀምራ ነበረች ብላ ኦርቶዶክስ ተዋሕዶ ቤተክርስቲያን ታስተምራለች። ማርያም የጌታዬ እናት የመጽሐፍ ቅዱሷን ነው ያልኩት። የስዕሏ ላይ ያለች የስዕሏ ላይ እኛ ማርያም ብለን አንጠራትም። የመጽሐፍ ቅዱሷ ግን የጌታዬ እናት፣ የኢየሱስ ክርስቶስ እናት፣ የአማኑኤል እናት ከመቼ ጊዜ ጀምራ ነበረች ብላ ኦርቶዶክስ ተዋሕዶ ቤተክርስቲያን ታስተምራለች። ከሱ ነው የምንጀምረው። ምክንያቱም እዚህ ጋር ፈጣሪ ብላ የምትለው ጌታዬን ኢየሱስ ክርስቶስን እዚህም ጋር ፈጣሪ ብላ አምላኬ ብላ ትላታለች። አምላካችን ነች ብሎ ስለሚሉ ማለት ነው። መምህራን ሁሉ በየአደባባይ የተናገሩት አይደል? አላያችሁም? ማርያም አምላክ ናት ብለዋል። ይገርምሃል፣ አፍርሳ ትሰራለች ብለዋል። ምን ጥልቅ አድርጓት ነው እሷ ማርያም ሰውን አፍርሳ የምትሰራበት? ይሄ ዱርዬዎች ሰፈር ላይ ሲጣሉ እኔ የምልህ እምቢ የምትል ከሆነ አውልቄ ገጣጥምሃለሁ ብለው የሚሉት አለ ወጣቶቹ ማለት ነው። አፈራርሳለሁ በቦክስ እንደማለት ነው። እና ዲያቆናቱ ሁሉ አለ እንዴ ባልታጠበ አፋቸው አፍርሳ ትሰራለች አለን እኮ ማርያም ማንን? ሰውን። ሰውን ማፍረስ ትችላለች? አዎ። ከዛስ ካፈረሰች በኋላ ብትንትን ካረገች በኋላ መልሳ ደግሞ ትገጣጠምሃለች አለ። እኔ ደግሞ ምን እላለሁ? አትችልም። ይሄንን ለማድረግ ስልጣን ያለው የሥላሴ መንግስት ብቻ ነው። ማርያም ምን አትልም? አትችልም። የጌታችን እናት አትችልም። ይሄንን ማንንም ፈታ ማንንም አፈራርሳ ገጣጥማ አታውቅም። ውሸት። የኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆናት ውሸት ነው። ሄኖክ ኃይሌ ይባላል። ዲያቆን ሄኖክ ኃይሌ ይባላል። ባልታጠበ አፉ ወጥቶ እንደ ጠገበ አህያ ሲያነፋ ነበር። አፈራርሳ ትሰራለች አለ። አትችልም። ቅዱስ ሚካኤል ራሱ መልአኩም አይችልም። ኢቭን ቅዱሳን መላእክት አጠቃላይ ነገደ መላእክት ባሏቸው አይችሉም። አብርሃም፣ ይስሐቅ፣ ያዕቆብ፣ ማርያም በላት፣ ሙሴ፣ ኤልያስ ዋቴቨር። ወንድሜ ማርያም እኮ ከመላእክት ትበልጣለች። እሱ የኦርቶዶክስ የቡና ወሬ ነው። ማርያም ከመላእክት የቡና ወሬ ነው አልኩሽ። ቄሱ ስላሉ እዚህ ይናገራሉ። የኦርቶዶክስ የቡና ወሬ ነው። የቡና ወሬ ማለት መረጃ የሌለው ማለት ነው። እህትዬ ከመላእክት ትበልጣለች ብሎ ያሉትን እስቲ እዚህ እኔ ጋ ይናገራሉ። ቄሶቹ ቄሱ ስላሉ እዚህ ይናገራሉ። አንቺ ዝም ብለሽ አድምጪ። የቡና ወሬ ነው እሱ።
ህዝቡን ለመብላት ኦርቶዶክስ የምትሸቅልበት ቋንቋ ነው። ኦኬ ከሱራፌል ትበልጫለሽ ብለው ያሉበትን በየቅዳሴ ሁሉ የሚዜማውን ስለማውቀው ማለት ነው። ኦኬ ቄሱ ከበላይሽ ያሉት ቄስ ናቸው። እሳቸው ባሉበት ምእመን አይቸኩልም። ልብ ብለሽ ስሚ። ኦኬ ማርያም ማንንም አፍርሳ ሲጀመር ነው የሚኪም ብዬ ነው የገባው እንጂ እናንተ ሐሰተኛ ትምህርት ድሮም ጀምሮ ነው ከአይሁድ ጀምሮ ተቃዋሚ ናችሁ። ስለዚህ ኦርቶዶክስ የሆናችሁ የእሱን ትምህርት አስሙት። በቃ ሜት አድርጋት this is ኦርቶዶክስ። ኦኬ ማርያም አትችልም ነው ያልኳችሁ። አፍርሳ መስራት አትችልም። ስልጣን የላትም፣ አያገባትም። የጌታዬ እናት ስራዋ አይደለም።